የተደበቀውን ካሜራ ይዛ ልትወጣ ስትል ከርብቃ ጋር ፊት ለፊት ተገናኙ። እንግዲህ እዩ ልክ ርብቃን እሷን ወረቀቱን አውጥታ ለሌላ ሰው የሰጠችው ሊያስመስል እሷን ወረቀቱን እራሱ አግኝቶት፣ ነገር ግን እሱ እንግዲህ እንዳላገኘ አስመስሎ ድብቅ ካሜራ ደብቆ ወጥቶ ነበረ። ነገር ግን እኔ ያላገኘሁትም ምናልባት አንቺ ትሻያለሽ፣ አንቺ ሄደሽ ፈልጊው በማለት እሷን እንግዲህ ከአቤል ጋር ለማጣላት ድብቅ ካሜራ ደብቆ እሺ በማለት እሷም ነገሩን ሳታውቅ ቀጥ ብላ ነበረ ሄዳ አገኘሁት ብላ ይዛ የመጣችው። በጣም ተደስቶ ደስታን አጣጥሞ ሳይጨርስ አቤል ሲመጣበት አቤል በሌለበት ሰዓት እንግዲህ ነበረ ገብቶ ይሄንን ያደረገው። ወዲያውኑ አቤል ስለመጣ አዙ ጋር ሄዶ አዙ ቴክስት አደርግልሻለሁ እንደዚህ እነ ርብቃ ክላስ ሄደሽ የምታመጪው እቃለሽ ብሎ ሲላት እሷም ችግር የለውም ብላ ነበረ። ነገር ግን አዙ ለእንዲህ አይነት ነገር አትሆንም። ምክንያቱም በጣም የዋህና ገራም ስለሆነች እንደዚህ አይነት ያኔ ድብቅብቅ ነገር አይሆንላትም። ሁሉን ነገር ፊት ለፊት ነው ማለት ነው። እንግዲህ ይዛ ልትወጣ ስትል ከርብቃ ጋር ፊት ለፊት ሲገናኙ በጣም ደንግጣ ነበር። ምክንያቱም ርብቃን ደግሞ በምንም አይነት መጉዳት አትፈልግም፣ ተወዳታለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። እንግዲህ የርብቃ ወንድም አቤት መጥቶ ከአቤት ጋር ተዋውቆ በዛ ላይ ደግሞ ከእዩ ጋር በጣም ጓደኛው እንደነበረ ያው እንዳጋጣሚ ሲገናኙ ሁለታቸውም ተደስተው በቃ ዞረን ተገናኝን ማለት ነው እየተባባሉ ባሉበት ሰዓት ርብቃ እንዴ እዩ ትተዋውቃላችሁ ከወንድሜ ጋር ስትል፣ አዎ ጓደኛዬ ነበር እኮ ቤት ስንቀይር ተጠፋፋን እንጂ ብሎ ሲላት፣ አቤል በቃ አንተ ማታውቀው ሰው የለህም አድን እያለ በቃ ጨዋታቸውን ቀጥለው እየተጨዋወቱ ባሉበት ሰዓት የርብቃ ወንድም ስለተዋወቅኳችሁ ስለጠራችሁ መጥቼ ስላየኋችሁ በጣም ደስ ብሎኛል ብሎ በቃ እኔ ልሄድ ብሎ ሲል፣ ርብቃ ወንድሜ እኔ የምነግርህ ነገር አለኝ ስትል፣ ምንድን ነው ነበረ ያለው ማለት ነው። አቤልን አንተ ንገረው አንቺ ንገሪው እየተባባሉ ባሉበት ሰዓት እንግዲህ ኧረ አንቺ ትሻያለሽ እኔ በጣም ፈራሁኝ ብሎ ሲላት፣ አቤል እሺ በማለት ወንድሜ የምነግርህ ነገር አለኝ ስትል፣ እና ታዲያ ንገሩኛ መቼ ነው የምትናገሩት? አትናገሩም እንዴ? ብቻ ጥሩ ነገር ያደርገው ሲል፣ አይ ጥሩ ነገር ነው ደስ ይልሃል ብዬ አስባለሁ ወንድሜ እርጉዝ ነኝ ስትል፣ እንዴት ትንሿ እንዴት ደስ ይላል፣ በቃ የልጅ እናት ልትሆኝ ነው ብሎ ሲላት፣ አዎ የልጅ አባት ልታደርገኝ ነው በማለት አቤልም በደስታ እንግዲህ ተቃቅፈው በጣም ነው ደስ የሚለው። በቃ ብዙ ልታደርጉን ነው ማለት ነው እያለ ወንድምየው በቃ ደስ በሚል ሁኔታ ተጫውቶ ነበረ። በቃ እኔ ልሂድ ብሎ ሲል፣ በቃ ልሸኝህ አትጫወትም ግን ሲለው፣ አይ የምሄድበት ስላለኝ መሄድ እፈልጋለሁኝና እንዲሄድ አስቸኳይ ነገር አለኝ ብሎ ሲል፣ እሺ ምናለ አባዬ ይሄንን አውቆ በሆነ እያለ በነበረበት ሰዓት እንግዲህ በሌላ ጊዜ መምጣቱ አይቀርም ያኔ ልጃችን አቅፈን እንገናኛለን ስትለው፣ ወንድምየውም እሺ በደስታ ነበር ያለው ማለት ነው። አቤል ልሸኝ ሲል፣ አይ ርብቃና እንግዲህ ሪች እነሱ ይሸኙኛል እነሱንም በዛም እፈልጋቸዋለሁ ብሎ ሲል፣ አቤል እንዳትርቂ እሺ ርብቃ እያለ ሲላት፣ አንተ ደግሞ ምን እንዳትሆን ነው ብሎ ሲል፣ አይ እንዲህ ደክማታል ብዬ ነው ሲል፣ በቃ ገና ካሁኑ መንከባከብ ጀመርክ ማለት ነው፣ እህቴን በደንብ አድርገህ ተንከባከባት ነበር ያለውና የሄደው። እሺ አታስብ ብሎ ሲለው፣ ያው ሸኝተውት ወዲያውኑ ነበር የተመለሱት። እየተጫወቱ በነበረበት ሰዓት እንዳጋጣሚ ያው አቤልና ሪች ወደ ጉርፋቸው ወደ ክላሳቸው ሄደው እየተጫወቱ ባሉበት ሰዓት ያው ማሚቴ መታ ነበረና ጫጫታቸው ምናምን ሰምታ አልወጣችም። አዙ ጋር ሄዳ አንዳንድ ጥያቄዎችን ስትጠይቃት ነበረ። ስሚ ምን ተወራ ምን ተደረገ እዚህ ቤት ምናምን እያለ ስትጠይቃት፣ አይ ምንም የተወራ ነገር የለም አግኝተሻት አታውቂም ሰሞኑን አላወራሻትም አንድም ነገር ስትላት፣ ማን ርብቃን? እሷን አግኝቻታለሁኝ ወንድሟ መጣ ተዋወቁ ደስ የሚል ነገር ስለ እርግዝናው ነገረችው ምናምን እያለ ስትል፣ እኔ እሱን አይደለም የምፈልገው ሌላ ነው ስትላት፣ አይ ማሚ እኔ ምንም የማውቀው ነገር የለም ሌላ አልሰማሁም፣ ይሄን ብቻ ነው ስለ እርግዝናው ብቻ ነው ሲያወሩ የነበሩት
ስትላት በቃ አንቺ እንደው እየበላሽ ነው 24 ሰዓት ምግብ ጋር መቼ ነው ከምግብ ጋር የምትላቀቂው? እያለች ስትጮህባት የራሷን እንዴት እንግዲህ አዙ ላይ ነው የምታበርደው። በየጊዜው እየመጣች ራሷ ታወራና ራሷ መልሳት ስጪ እያለቻት ደግሞ ያው አፋፏን ትላታለች ማለት ነው። እሷም ተደናግጣ እሺ ከማለት ውጭ ሌላ ምንም አላለችም። እንግዲህ የተወራ ነገር ካለ ንገሪ ስትላት እኔ እኮ የተወራ ነገር ቢኖር ኖሮ አንቺ መጥተሽ እስከምትጠይቂኝ አልጠብቅም ነበር፣ እኔ ራሴው መጥቼ እነግርሽ ነበር ስትላት፣ ለማንኛውም ስለ እገታው ምንም ያወሩት ነገር የላቸውም ሰሞኑ ስለታገተችው ብላ ስትል አይ እኔ ምንም አልሰማሁኝ ስትላት፣ በእርግጠኝነት የርብቃ እገታ ላይ ያው አቤል ነበረ በፊት የጠረጠረው፣ ነገር ግን አቤል ሳይሆን እሷ ናት ሁሉንም ነገር ያደረገችው ማለት ነው። እንግዲህ ክላሳቸው ገብተው አቤልና ርብቃ እየተጨዋወቱ ባሉበት ሰዓት ያው በእርግዝና በጣም ደስተኛ ሆና ልጃችን እያለ ሲያጫውታት በነበረበት ሰዓት ወረቀቱ ያው ሐኪም ቤት ሄዳ ቼክ ማድረግ እንዳለባቸው ሲነግራት እኔ እኮ ሄጄ ቼክ አድርጌያለሁ መቼ ብሎ ሲላት አታስታውስም እንደ ያኔ ርችን ጠርቻት የሄድኩ ቀን እንዳውም አልትራሳውንድ የተነሳሁበት እኮ ወረቀቷ አለ አሳይሃለሁ ልጃችንን ስትለው በጣም ደስ ብሎት ሰፍ ብሎ ነበረ። የት አለ አሳይ ብሎ ያላት። ነገር ግን ርብቃ የማሚ መቀየር በጣም አሳስቧት ስለነበረ አቤል ቆይ ግን የማሚ ነገር እንዴት ነው? እንዴት አየኸው? ማሚ በጣም እየተቀየረችብን ነው። ምን አድርጊያት ነው ይሄን ያክል እንደዚህ ጠምዳ ያዘችኝ? እያለች ስትነግረው አቤል ቀልቡ ወረቀቱ ላይ ስለነበረ በቃ ሌላውን ነገር ምንም መስማት አልፈለገም። እባክሽን ርብቃ አሳየኝ እያለ ሲለምናት አሳይሃለሁ፣ ግን በመጀመሪያ ስለዚህ ነገር እልባት እንድናበጅበት እናውራ ስትለው እንዴ ርብቃ አወራንበት አይደለ እንዴ? እሱንም አካል በቃ ካሁን በኋላ እሷ ምንም አታደርግሽም፣ አታስቢ፣ አትፍሪ ብሎ ሲላት እሷ ግን በጣም አስባና ተጨንቃ ነበረ። እኔ የኔንስ ችግር የለውም ብቻ ልጃችንን እንዳትጎዳብኝ ብዬ ነው እምፈራውና እምሰጋው ስትል እሱን ምንም አታደርግሽም ካሁን በኋላ እኔ ያለሁ በእኔ ጣየው ሲላት እሺ ነበር ያለችው። እንግዲህ እንደምንም ብለሽ ወረቀቱን አሳይ ብሎ ሲላት እስካሁን ድረስ ያወራሁ ምን እንደሆን ታውቃለህ ብላ ስትለው አዎ አይ ካወክ በቃ እኔ ያወራሁህም በዝርዝር ንገረኝ አክቶንም እንደኔ አድርገ ስትል እሺ በቃ ትንሽ ልሰብበትና ሲል የተወሰነ እያሰበበት በነበረ ሰዓት አስታወስኩ፣ ግን ደግሞ እንዳንቺ አድርጌ ማውራት አልችልም ብሎ ሲላት በቃ ተው ስትል እሱም ደግሞ በቃ ልጄ ማየት አልችልም ማለት ነው ብሎ ሲላት አረ ትችላለህ በቃ ይቅርታ ብላ ተንስታ ሄዳ ወረቀቱን ስታመጣው በደም ተለውሶ ነበረ። እንግዲህ በደም ተለውሶ ወረቀቱን ስታየው በጣም ደንግጣ ምንድን ነው ብላ አቤል ወረቀቱ በደም ተለውሷል ልጄ እያለች ስታለቃቅስ እንዲሁም ደግሞ እንደታገተች ሰዓት አስታውሳ ስትነግረው በልጇ ጉዳይ በጣም ፈርታና እያለቀሰች በነበረበት ሰዓት እንግዲህ አቤል ሲያባብላት ነበረ። እሷም በቃ ብቻ ልጅ ምንም ነገር እንዳይሆን ተስፋ አለኝ ስትል ምንም ነገር አይሆንም ልጃችን እያለ በነበረበት ሰዓት እያወሩ የተጨዋወቱ ባለበት ሰዓት እንግዲህ ማሚቴና እዩ ተገናኝተው ሲያወሩ ያው ስለ ወረቀቱ ጉዳይ እንዴት አደረግከው ብላ ስትይ እንዴ ምንም ሊሳካልኝ አልቻለም ሲላት እንግዲህ በቃ አንተ ከልጅነትህ ጀምሮ እስካሁን ድረስ ሰው ታላገዝህ ብቻህን ምንም ነገር ማድረግ አትችልም ማለት ነው ስትለው ማሚቴ ይልቅስ መላ ካለሽ መላ በይኝ ብሎ ሲላት እኔ መላ ቢኖረኝ እስከ ዛሬ ድረስ አንተን መቼ ጠይቀህ ነበር? ሁሉንም እኮ በራሴ ነገር አደርገው ነበረ ብሎ ስትለው እንግዲህ ያው አንዳንድ ነገሮች እየተቀላለዱ ምናምን በቃ አንተ ጓደኛ አደረከኝ አይደለ ስትለው እና ታዲያ ምን ላድርግ ብሎ ሲላት ማድረግ ያለበትን ነገር እንግዲህ ስትነግረው ነበረ። እሱም ደግሞ ልክ እሷ ያለችውን በሙሉ ያን እሷ ነግራ ከሄደች በኋላ እንደ አጋጣሚ ክላሳቸው ሲሄድ አቤልና ርብቃ እያወሩ ስለነበረ እኔ እኮ ብቻሽን መስለሽኝ ነይ እናውራ ሳላልልሽ ነበረ
በቃ አብራችሁ ከሆናችሁማ ተጫወቱ ብሎ ሲላት ፈለካይ ስትለው አይ አይደለም እኔ ብቻሽን መስለሽ ነው በቃ ውሃ ልጠጣ ብሎ አቤል ወጣ ሲልለት ነይ የፈጠነ ፈልጌሽ ነው ሳላ ፈልጌሽ ነው ብሎ ሲላት እሷም ምክንያት ፈጥረሽ ነው ቶሎ ሲላት እሺ ነበር ያለችው። እንግዲህ አቤል ወዲያውኑ ስለነበረ የተመለሰው ልክ አቤል እንደመጣ መጣሁኝ ሳላ ደርሼ እመጣለሁ ብላ ምክንያት ፈጠራ ወጥታ ነበረ ማለት ነው። እንግዲህ ምክንያት ፈጥራ በሄደች ሰዓት እዩ በጣም በቃ ሌላ ቦታ ውስጥ ገብቶ እሷን ለማሳመን ርብቃ 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 እያለ ሲላት ምን ነው ስትወረቀቱ በቃ ሊያልቅ እኮ ነው አንቺ የልጅሽን አባት እስር ቤት እንዲገባ ትፈልጊያለሽ ምናምን እያለ ሲያስጨንቃት እሷን በጣም ተደናግጣ ቆይ እኔ ምን ላድርግ እኔ እኮ ላገኘው አልቻልኩም ቆይ ለምንድን ነው ለአቤል ነግረኸው ሁሉንም ነገር አብራችሁ የማትሰሩት ብላ ስትለው እሱ ባክሽ ምንም ነገር አያውቅም ይሄ ነገር ደግሞ ቶሎ ታልተስተካከለ የልጅሽም አባት እስር ቤት በስብሶ ነው የሚቀረው እና ለሱ ስትይ የግዴታ ወረቀቱን ፈልገሽ ማግኘት አለብሽ ብሎ ሲላት እኔ እኮ ፈልጌው ነበር ግን ላገኘው አልችልም ስትል አሁን የፈጠነ እሱ ምክንያት ፈጥረሽ አስወጪውና ወረቀቱን አብረን እንፈልገው ሲላት እሷም እሺ ነበር ያለችው። እንግዲህ እሱ ለተንኮል እየተዘጋጀ እንደሆነ እሷ ቆባ የላትም ትልቅ ወጥመድ ነበር ያዘጋጀላት ማለት ነው። እንግዲህ ወደ ክላሳቸው ሄዳ ወዲያውኑ እንደገባች አልጋ ላይ እንደ መኝታ እያደረገች ሆዴን ስትለው ምን ነው መሆንሽ ብሎ ሲላት አቤል ሰሞኑን መድኃኒት አልዋጥኩም መሰለኝ ቪታሚንን እና አመመኝ ስትለው በጣም ተደናግጦ የት ነው በቃ ላምጣና ላቀብልሽ ብሎ ሲላት አልቆብኛል ስትል የፈጠነ ነበረ ተንስቶ ወደ ውጭ ሊገዛ ይሄደው ማለት ነው። ልክ እሱ ሲወጣላት እዩ ጋር መጥታ እዩ ወጥቷል ስትል አይ ማሚቴ በቃ ይህን ጸጉር ከቀይርሽ ወዲህ እኮ አስተሳሰብሽ ሁሉ በጣም ተቀይሯል ተመቸሽኝ እያለ እያደነቀት ነበረ። ርብቃንም እንግዲህ እንደፈለገ እያሽከረከራት ይገኛል። ልክ ርብቃ በቃ እኔ ልግባና መጀመሪያ አንቺ ቀጥለሽ ትገቢያለሽ ብሎ ሲላት እሺ ነበር ያለችው። ምስኪን የዋህ በቃ በጣም የተሸወደች ነው ያለችው ማለት ነው። እንግዲህ እዩ ከገባ በኋላ ወረቀቱን ሲያገኘው እንደምንም ብሎ ካሜራ በድብቅ አስቀምጦ አላገኘሁትም ብሎ ነበር የወጣው። ነገር ግን እሱ አላገኘሁትም ብሎ የወጣው ርብቃን ወጥመድ ለማስገባት ነበረ። ወጥመዱ በትክክል ይሳካለት አይሳካለት እሱን እንግዲህ በቀጣይ አብረን የምናየው ይሆናል። ልክ ካሜራውን በድብቅ ደብቆ እስኪ አንቺ ፈልጊው ብሎ ሲላት እሷም ወዲያውኑ ሄዳ አገኘሁት ብላ ነበረ የመጣችው። እሱም በደስታ አዎ ይሄ ነው ርብቃ ትችያለሽ፣ ልጅሽም ደግሞ እድለኛ ነው አባቱን ከስር አዳነ ምናምን እያለ ሲላት እሷም ደስ ብሏት ነበር። ግን ደግሞ እዩ በጣም እየፈራህ ነው አቤል በዚህ ነገር አይቆጣኝም ስትል ምንም እንዳያሳስብሽ ምክንያቱም እሱን ለማዳን እኮ ነው አንቺ ይህን የሰራሽውን ስለዚህ በጭራሽ አትፍሪ አያሳስብሽ እኔ ነገሮችን ጨራርሼ እነግርሻለሁኝ ብሎ ሲላት እሺ እያለችው በነበረበት ሰዓት ብቻ ፈርቻለሁ አቤል ሳያውቅ ይሄን ነገር በማድረጌ አቤል ቢሰማ ይቆጣል ብዬ እየፈራሁ ነው ስትል አቤልም ወዲያው ነበረ ገዝቶ የመጣው ማለት ነው። ቆየሁብሽ እያላት በነበረበት ሰዓት ያልቆየህም ስትል እንግዲህ መድኃኒቱን ይዤልሽ መጥቻለሁ ለእንግዲሁ ግን ሳያልቅ ንገሪኝ እያላት እሺ ነበርና ያለችው። መድኃኒቱን ይዤልሽ መጥቻለሁ ዋጭ ብሏት እሺ ብላ ያው ወደ ክላሷ ልትገባ ስትል አዙ በነገራት መሰረት ያው እዩ እኔ ቴክስት ሳደርግልሽ ሄደሽ መላ እንድትይው ሲላት እሷ ግን ልክ እዛ ስትገባ በቃ አልጋውን ስታየው አጓጉታት አልጋው ላይ ስትንደፋደፍና ፈታ ስትል ነበረ። እንደገና ነው ትዝ ብሏት ይዛ ልትወጣ ስትል ሪችም ያው መድኃኒቱን ይዞላት ስለመጣ ያው ልትወጣ ሳይሆን ክላሷ ልታስቀምጠው ልክ እሷ ሪች በሩን ስትከፍተው እንዲሁም ደግሞ አዙ በሩን ሲከፍቱት ሁለታቸውም ግጥምጥም ነበረ እያሉት ማለት ነው። እንግዲህ አዙ እንዲህ አይነት ነገር አይሆንላትም። ነገሮችን በግልጽ ቁጭ እንጂ በድብቅ በመደባበቅ እንዲሁም ደግሞ ተንኮል ነገር አይሆንላትም። እውነት አዙ
ይህን ነገር ታስመልጠዋለች ወይስ ደግሞ ትያዛለች የሚለውን እንግዲህ በቀጣይ አብረነው የምናይ ይሆናል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንኳን ሰላም መጣችሁ። ለፍካት ሚዲያ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይሄን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሆንላችሁ።